በዚህ መልኩ ውብ አድርጌ ተቀብቼዋለሁ ማለት ነው። ስላሴ ራሱ በጣም ደስ የሚለው እውነት ለመናገር እውነት ሞክሩት። በቃ ምን ቀለል ያለ ማስክ የሰራነው ዛሬ ግን ጥቅሙ በጣም አሪፍ ነው እና አሁን ያው ምንድን ነው የሚቀረኝ ማሳጅ ማድረግ። እግዚአብሔር ይመስገን ዛሬ ደግሞ በሌላ በአሪፍ ውህድ መጥቻለሁ ማለት ነው። ያው ለፀጉራችን እጅግ ጠቃሚ ቆንጆ ድርቅ ላለ እንዲለሰለስ ለእድገቱ የሚሆን አሪፍ ውህድ ይዤ መጥቻለሁ ማለት ነው። ያው ለውህዳችን የሚያስፈልገን በዋናነት እንቁላል ያስፈልገናል። ሌላኛው ደግሞ ማር ያስፈልገናል። ሌላኛው ደግሞ ቅባት ያስፈልገናል ማለት ነው። እኔ እዚህ ጋር የምጠቀመው የአምላ ቅባት ነው። ትክክለኛ አሰራሩ በወይራ ዘይት ነው የሚሰራው። እኔ ግን ለውህድ የአምላ ቅባት ስለምጠቀም እኔ በአምላ ቅባት ሰራዋለሁ። እናንተ ግን በወይራ ዘይት መስራት ትችላላችሁ ማለት ነው። እና ማር አለኝ እዚህ ጋር። ሌላኛው እንቁላል ለፀጉራችን እጅግ በጣም ጠቃሚ ነው። በጣም አሪፍ ነው። ቆንጆ ነው ማር ለቆዳውም ለእድገቱም ለወዙም በጣም ቆንጆ ነው። እንቁላልም ታውቃላችሁ በጣም አሪፍ ነው። ብዙ ጊዜ እንቁላል እጠቀማለሁ። ስለዚህ ይህንን ውህድ ሰርተን እንቀባለን ማለት ነው። እናንተም ተቀቡት። በጣም ቆንጆ ነው። ለእድገቱም ለወዙም በጣም አሪፍ ነው። ስለዚህ ይህንን ውህድ ሰርተን ዛሬ እንቀባለን። የምንታጠብበት ቀን ስለሆነ ቅባትን ብቻ ሳይሆን በምንታጠብበት ጊዜ በየሳምንቱ ግዴታ ውህድ መጠቀም አለብን ማለት ነው ለፀጉራችን። ያው ቅባት ወሳኝ ነው ለእድገቱ ቢሆንም ውህድ ደግሞ በጣም አስፈላጊ ነገር ነው። ስለዚህ ይህንን ውህድ ሰርተን እንጠቀማለን። በጣም በቀላሉ የምናገኘው ነገር ነው። በቀላሉ ሰርተን የምንጠቀመው ነው። ግን ለፀጉራችን በጣም ጠቃሚ ነው። ቆንጆ ነው። በጣም አሪፍ ነው። ስለዚህ እየሰራው ከዛን ደግሞ እንቀባለን ማለት ነው። ሰርተን በጣም ቆንጆ ስለሆነ ነው ያመጣሁላችሁ። ለኔ ፀጉር በጣም ነው የጠቀመኝ። ስለዚህ እኔ 3 እንቁላል አደርጋለሁ ማለት ነው ለኔ የሚበቃኝን። ማራችን ደግሞ ያደረኩት እኔ 2 ማንኪያ የሚሆን ማር ነው። በዚህ በሾርባ ማንኪያ ማለት ነው 2 ማንኪያ ይሆናል። ንጹህ ማር ነው። ሌላው ያው እንዳልኳችሁ ዋናው አሰራሩ በወይራ ዘይት ነው። ግን በአምላ ዘይት ሰሩሉ ማለት ነው። ለፀጉር በጣም አሪፍ ነው። የአምላ ቅባት በጣም ቆንጆ ነው ለውህድ። ብቻውንም ተቀብታችሁ ማሳጅ አድርጋችሁ ከዛ ወይ አድራችሁበት ወይ ደግሞ 2-3 ሰዓት አቆይታችሁ መታጠብ አለባችሁ። ያው የአምላ ቅባት ወፍራም ስለሆነ ቆዳችንን የመድፈን ባህሪ ያለው፣ ሽታውም ደግሞ በጣም ከባድ ነው። ስለዚህ ብቻውን ያው ይከብዳል እና በጣም ቆንጆዬ ውህድ ለፀጉራችን ልስልስ የሚያደርግልን አሪፍ ውህድ ሰርተናል ማለት ነው። ስለዚህ ያው ትንሽ ነው የሆነ 3 እንቁላል የተጠቀምኩት። ዋናው በቃ ቅባት ትንሽ ጨመር አድርግበት። ዋናው ልስልስ እንዲያደርግልኝ ነው። እኔ በየሳምንቱ ውህድ ስለምቀባ አንደኛ ደግሞ ብዙ ውህድ ፀጉራችሁ ላይ ስትቀቡ እኔ በራሴ ያስተዋልኩት ክብድ ይለዋል ፀጉራችሁን። ይሄ ሁላ ፀጉር አሁን ውህድ ተቀብቶ እዚህ አናቴ ላይ በጣም ነው የሚከብደኝ። ያ ደግሞ ጥሩ አይደለም። ፀጉሩ እንዲህ ከስር ያለው እንዲደክም ያደርጋል። እንደዚህ የሩዝ ውህድ የሙዝም የአቮካዶ በጣም ልድፍ አታድርጉበት። የእውነት ይሄንን እኔ የተረዳሁት በራሴ ነው። ይከብደዋል። ሲከብደው ደግሞ ይሄ ከስር አይችልም፣ ይነቀላል። ስለዚህ ውህድ በጣም ልድፍ አታድርጉበት። እውነት ለመናገር በበዛ አይደለም፣ በበዛ አይደለም። ዋናው ማሳጅ ማድረግ፣ ሙቀት ስቲም ካላችሁ ስቲም ማድረግ፣ ከሌላችሁ ደግሞ እንደኔ ፌስታል ማድረግ። እኔ ስቲም የለኝም መግዛት አይቀርም እና የምሬን ነው። አታክብዱት። ይሄ አናታችን አይችልም። አንዳንድ ጊዜ ብዙ ውህድ ተቀብቼ እዚህ ጋር ክምር ሳረገው 1 ኪሎ ይሆናል የተሸከምኩት እላለሁ። ግን ያ ለፀጉሬ ሌላ ችግር ነው የሚያመጣው እንጂ አያሳድግም። የሚሆነ በጣም ማብዛቱ እኔ ያየሁት ነገር ይሄ ነው። ሂናም በተለይ ድሮ ነበር ብዙ ጊዜ የምጠቀመው። አሁን ላይ የሆነ ፀጉሬ በፊት የሆነ ቡኒ ነገር ነበር። አሁን ላይ የሚያምር ከለር ሆኗል። ሂና ስቀባ ራሱ በቃ በጣም አበዛውና ክብድ ነበር የሚለኝ። ታውቃላችሁ ሂና የምትጠቀሙ ሰዎች ምን ያክል እንደሚከብድ ማለት ነው ሲበዛና
አናብዛ ለማለት ነው። በአጠቃላይ የሆነ ያየኋቸውን ነገሮች ለእናንተም ስለማካፈል እና በቃ ይሄ የውድ ነገር ስለሆነ ልንገራችሁ በዛው ብዬ ነው። በተለይ ለጫፉ በጣም አሪፍ ነው። ለጫፍ ጫፉ በጣም ቆንጆ ነው። መንታ እንዳይሆንብን ጫፉን ዋና ፀጉር መንከባከብ። ስለዚህ ቆዳችን ቅባት አለው፣ አይደርቅም፣ የራሱ የተፈጥሮ ማለት ነው። ይሄ ግን ምንም ነገር አያገኝም። ንፋስና ፀሐይ ብቻ ስለሚያገኝ ይጎዳል። ዋና ጫፉን ከተንከባከበን እውነት ምን ነገር ካልተበጣጠሰ ማደጉ አይቀርም ማለት ነው። ኢየሱስ ይርት የሚያምር ደስ የሚል ውህድ ሆኖልናል ማለት ነው። ያው ማሩ ያው ንጹህ ማር ስለሆነ ትንሽ ያው ቅጥን ያለ አይደለም፣ ወፈር ያለ ነው እና ትንሽ ከስር ያዘብኝ። አቤት ስላሴው ከዛ ምስማ እንዴት ደስ እንደሚል ማለት ነው። እና ውዶች እንደዚህ እያደረጋችሁ በቀላሉ ቤት ውስጥ በሚገኝ ነገር ተንከባከቡት። ስትታጠቡ ዝም ብላችሁ አትታጠቡ፣ ሁሌም ደግሞ አትታጠቡ። ያው በሳምንት ምናምን ታጠቡ። ውህድ እያደረጋችሁ እንደዚህ ያው ቅባትም ደግሞ የማይረሳ ነገር ነው። ደስ ነው የሚለው ወይ ቀለል ያለ ማስኩፍ እንደዚህ አይነት ነገር ሁሉ ይወቀባ ደስ ነው የሚለው። ቀለል ያለ ነገር ጥሩ ነው። ፀጉሬን አይከብደውም ትላላችሁ። እውነት ሞክራችሁ የከበዳችሁ ንገሩኝ፣ እንደኔ ማለት ነው። ዛሬ በይ ማደርጋትን ነገር ሁሉ ማለት ትኩረት ሰጥቼ ዛሬ ምን አደረገብኝ ምን ሆነ ብዬ ትኩረት ሰጥቼ ስለማይ የክብደቱን ነገርም እኔ አየሁት ትላላችሁ። ደስ የምትል ስትታጠቧት እራሱ ያው እንቁላሉ ያው እንደዚህ አሁን እንቁላሉ ሽታ የለውም። አምላው በቃ እኔ አምላን በጣም የምወድበት አንደኛ ይደብቃል፣ የሁሉንም ሽታ ዋጥ ነው የሚያደርገው። እሱ በጣም ኃይለኛ ሽታ አለው አምላ ማለት ነው። ስለዚህ ሽታ እራሱ የለውም። እንደዛ ነው ሎሚ ያላረኩበት። ያው እንቁላል ለእናንተ ሲጠቀሙ ሽታ ስለሚኖረው ሎሚ ተጠቀሙ ይላሉ። እኔ ሎሚ አልተጠቀምኩም። ፀጉሬም ደግሞ ፎርፎር የለውም። ታይቆኔ እኮ በጣም የታደልኩት በፀጉር ችግር የለበትም፣ ፎሮፎር የለበትም። ነስማ ግን ይሄ ሁላ የሆነው በእኔ ጥንካሬ ነው ስላችሁ በጣም ስለምንከባከበው ማለት ነው። እና ዛሬ እችን የመሰለች አሪፍ ውህድ፣ ቀላል ውህድ፣ ሽታው ራሱ ማርማር ይላል። ራሱ ማር ነው። እንዴት እንደሚያምር በጣም ስጠጋ ወደ ካሜራ ስለሚያንጸባርቅ ነው እንጂ ያሳያችሁ ነበረ። ያያችሁት በጣም ደስ የሚለው እዚህ መልኩ እዚህ ጋር ያለውን ማስያዣ ማምጣት ነበር። አስቡት እንዴት ጣፋጭ እንደሚሆን ለፀጉራችን። እውነት ማር ተጠቀሙ። ያው ድሮ ያሸብታል ምን ይባላል። ያው አሁን ላይ እንቁላል ደግሞ ካልፈለጋችሁ ወዶች ማሩን ብቻ በወይራ ዘይት አድርጋችሁ መስራት ትችላላችሁ። እንቁላል ማትፈልጉ ከሆነ ግን እንቁላልም ሽታው እውነት ይሄዳል፣ አይቆይም። ሽታው ፀጉራችሁ ላይ አይቆይም። አታስቡ። ለሽታው በአንድ ሻምፖ ከታጠባችሁ ውልቅ ነው የሚለው ሽታው ማለት ነው። መጀመሪያ በንጹህ ውሃ እጥብ አልኩት። ከዛን መጨረሻ ላይ ነው ሻምፖ መጠቀም እና በጣም ነው ለብቶ የምታዩት። በተለይ ለጫፉ ደረቅ ለሚሆንባችሁ፣ ለመንታ ለሚሆንባችሁ አሳምራችሁ እንደዚህ አይፍት ያደረጋችሁ ተቀቡት።
ማርና የወይራ ዘይት አድርጋችሁ እንደዚህ መንከባከብ ትችላላችሁ ማለት ነው። መንታ ለሆነባችሁ ያው በዚህ መልኩ ውብ አድርጌ ተቀብቼዋለሁ ማለት ነው። ልስላሴ ራሱ በጣም ደስ የሚለው እውነት ለመናገር እውነት ሞክሩት። በቃ የሆነ ቀለል ያለ ማስክ እንሰራ ነው ዛሬ፣ ግን ጥቅሙ በጣም አሪፍ ነው እና አሁን ያው ምንድን ነው የሚቀረኝ? ማሳጅ ማድረግ እዚህ ማለት ነው። በደንብ ማሳጅ ማድረግ አለብን፣ ምክንያቱም የሰጠነውን ነገር እንዲቀበልልን ግዴታ ማሳጅ ማድረግ አለብን ማለት ነው። እንደዚህ ደስ ነው የሚለው ብታዩ፣ ማሳጅ የምትወዱ እንደኔ ማለት ነው። እንደዚህ እያደረግን እንግዲህ ራሳችንን እንከባከብ እላችኋለሁ ውዶቼ። ጸጉራችሁን ያው ለደረቅ ጸጉር የሚል ኮሜንት ስላየው የባል ዜኑ እንትን ላይ ለዛ ነው እና ይሄን ተጠቅማችሁ እንግዲህ ትነግሩኛላችሁ ማለት ነው። እና እንድሰራላችሁ የምትፈልጉት ካለ ጥያቄ ካላችሁ መልሱ። እውነት በጣም ነው ደስ የሚለኝ ትላላችሁ ኮሜንት መመለስ። ያው ደስ የሚለው እኮ ቪዲዮ ማለት ነው፣ ከቪዲዮ በላይ ኮሜንት ነው ሰው የሚያዝናናው እና እውነት በጣም በቃ ደስ የሚሉ ልጆች አሉ የሚያስቅ ኮሜንት የሚያደርጉና በባለፈው በጣም ስዝናና ነበረ እና እኔ ለመመለስ ዝግጁ ነኝ። እናንተ ለመጻፍ ዝግጁ ከሆናችሁ ማለት ነው። የምሬን ነው እና እንደዛ ነው እላችኋለሁ። እና ቤተሰብ ሁኑ፣ አብረን ፀጉራችንን እንከባከብ እላችኋለሁ። እዩ አሁን በዚህ መልኩ ትንሽ ማሳጅ አድርጌ ከዛ በፌስታል ለፍን አድርጌ የእውነቴን ነው። በዚህ መልኩ ያልሞከራችሁ ሆነ ለመናገር ሞክሩት። ሌላ ቪዲዮ ብዬ አይደለም፣ ሽታ የለውም። ይህን ተቀብታችሁ ስራችሁ መስራት ትችላላችሁ። አይከብድም። ፀጉር ላይ ቀለል ያለ ነው። ለፀጉራችሁም ልስልስ ነው የሚያደርገው እና እውነት ሞክሩት። በጣም ቀላል ነገር ስለሆነ እንደዚህ አይነት ቀላል ነገሮች ናቸው ደግሞ ፀጉራችንን ውብ የሚያደርጉልን እና ሞክሩት። እውነት ሞክሩት። ሞክራችሁ ደግሞ ትነግሩኛላችሁ ማለት ነው። አሰራሩም ሁሉም ነገር ቀላል፣ ፀጉራችን ላይም ቀላል ደስ እንደሚል እና እንደምትሞክሩት ተስፋ አደርጋለሁ ማለት ነው። እንዴት እንደሚያምር ማለት ነው እና ወዳችኋለሁ።